የማዕከላዊ ኢትዮጵያ ክልል ጠቅላይ ፍርድ ቤት በክልሉ የቀበሌ ማህበራዊ ፍርድ ቤቶች ስልጣንና ተግባር ላይ ያተኮረ ውይይት ሰሞኑን በሀላባ ቁሊቶ ከተማ አካሂደዋል። የህዝብን እንግልት ለመቅረፍና ቀልጣፋ አገልግሎት ለመስጠት የማህበራዊ ፍርድ ቤት ሚና ከፍተኛ እንደሆነ በዕለቱ የተገለጸ ሲሆን አዋጁን ተግባራዊ ለማድረግ ሁሉም ህብረተሰብ የነቃ ተሳትፎ ሊያደርግ ይገባል ተብሏል። ምክር ቤት ምክትል አፈጉባኤ ክብርት ወይዘሮ መነቴ ሙንዲኖ በክልሉ ላይ ያለውን የፍትህ ስርዓት ለማቀላጠፍ የማህበራዊ ፍርድ ቤት ከፍተኛ ሚናን ይጫወታል ብለዋል። በክልሉ በሚገኙ በከተማና በገጠር ቀበሌያት ውስጥ የሚኖሩ የህብረተሰብ ክፍሎች ከዕለት በዕለት በሚኖራቸው ማህበራዊ መስተጋብር ቀላል ጉዳዮች በመኖሪያ ቀበሌያቸው እንዲዳኙ አስፈላጊ ነው በማለት በማህበራዊ ፍርድ ቤት ያሉ አካላት በጥናትና በውይይት መቀመጥ እንዳለባቸውም ሰፋ ያለ ገለጻ አድርገዋል። ፍርድ ቤት ዋስቶ እዛ ጋር ቀበሌ ላይ የሚቀመጡ ከዳኛ ጀምሮ ያሉ አካላት ዝም ብለን የምናስቀምጣቸው አይደሉም። እሱ ላይ በደንብ መወያየት አለብን። እንደየ አካባቢያችን እንደተባለ 10ኛ ክፍል የጨረሰ ሰው እናገኛለን ወይ ዳኛ ሆኖ በፈቃደኝነት የሚያገለግል ፈቃደኝነት ማህበረሰቡን እንዲያገለግል ከኛ መስራት ያለብን ነገር አለ፣ መግባባት ያለብን ነገር አለ። አንዳንዴ ከፖለቲካል አመራሩ ጋራ ከአካባቢው ማህበረሰብ ጋራ በደንብ መግባባት ያለብን ጉዳይ አለ። ምንድነው የሚሰሩት? አንዳንዴ የሚሰሩት ነገር አይታወቅም። ለፍርማ ብቻ አንዳንዴ የድህነት ማስረጃ ብቻ ሲባል ነበር ታች የሚፈለጉት እነዚህ አካላት። ከዛ ባሻገር ዛሬ አዋጁ ላይ ያሉ የነሱ ኃላፊነትን ማህበረሰቡን የሚያገለግሉበትን ወይ እንዴት አድርገን ወደ ታች ማስረጽ ያለብን ወደ ስራ ማስገባት ያለብን። በነገራችን ላይ ወደ ዋና ፍርድ ቤት የሚመጡ ጉዳዮችንም እዛው ሚኒማይዝ ማድረግ ይችላሉ። እነዚህን ተቋማትን ባጠናከርን ልክ ማለት ነው። የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ ኤርሲኖ አቡሬ ህብረተሰቡ በዕለታዊ እንቅስቃሴዎቹ ምክንያት የሚነሱ አለመግባባቶችን አፋጣኝ እልባት በማህበራዊ ፍርድ ቤት ማግኘት ይችላል ብለዋል። የማህበራዊ ፍርድ ቤት መቋቋም ዓላማው በህገ መንግስቱ የተረጋገጠ የህብረተሰብ መብቶችና ጥቅሞች በአካባቢ ደረጃ እንዲከበሩ ለማድረግ እንደሆነ ፕሬዝዳንቱ ገልጸው የስራ አቅጣጫ አስቀምጠዋል። ባህላዊ ዳኝነት ስርዓቱን የመከተሉን ቴንደንሲ የበለጠ ተግባራዊ እንዲያደርጉ ይበረታታል። ምክንያቱም የሪፎርም ፍኖተ ካርታ አንደኛው ፒላር ጉዳዮች በመደበኛ ክርክር ብቻ ሳይሆን ባህላዊ ዳኝነቱን ባህላዊ እሴቱን በጠበቀ ሁኔታ እዛው የሚያል ከሆነ አሸናፊ ተሸናፊ የሚባል ነገር የለም። ያ ማለት ምንድነው? ባህላዊ እሴቱ የጠበቀ እንዲሆን ማህበራዊ ግንኙነቱ የበለጠ እንዲጠነክር ያደርጋልና ስለዚህ ይሄን ማጠናከሩ አንዱ የፍርድ ቤት ሚናው በመሆኑ በዚህ አግባብ የተዘጋጀ ሰነድ ነው። የማህበራዊ ኢኮኖሚያዊ የተለያዩ የክልሉን አቅም የሚጠይቁ ጉዳዮች አሉ። ስለዚህ ሁሉንም ቀላል ጉዳይ ወደዛ ማረሚያ የምንልክ ወይ እንዲታሰሩ የምናደርግ ከሆነ አሁን እንኳን ባለው ሁኔታ እዛ ያለውን ታራሚዎቹን የቀለብ ሁኔታ እንግዲህ የቀረበው አይታችኋል። ከሚሆን አማራጭ ቅጣቱ ብዙ ጠቀሜታ አለው። በዛው ላይ ተግዳሮቶችም አሉ። እንግዲህ በዝርዝር ካለው ጊዜ አንጻር ነው አቶ አለማየሁ እንትን ያደረጉት። ይሄንን ወስዳችሁ በቀጣይ በተለይ የከፍተኛ ፍርድ ቤት ፕሬዝዳንቶች አንደኛ የማኔጅመንት ቲም በአጭር ጊዜ በሁሉም ቦታ ቀጣይ ሳምንት ጀምሮ ይንቀሳቀሳል። በዕለቱ ተሳታፊ የነበሩ አካላት አዋጁን በማስመልከት የተለያዩ አስተያየቶችን ሰጥተዋል። አካባቢ ሁኔታ 10ኛ ክፍል ተብሎ ከሚገደብ የሰው ኃይል የተማረው ሰው ኃይል በሌለበት ከ10ኛ የሰው ያለበት ኃይል የተማረ ሰው ኃይል ባለበት ደግሞ ከ12ኛና ከዛ በላይ የሚለው ቢካተት አዋጁ ላይ የሚያጋጥመን ነገር አሁን እነዚህ ማህበራዊ ፍርድ ቤት ዳኞች ተጠያቂ ናቸው ይሄን ሲያጠፉ ብሎ ይዘረዝራል። ለማን ነው ማን ነው የሚጠይቃቸው የሚል ነገር ቢኖረው ጥሩ ነው። ማን ይከታተላቸዋል? ስነ ምግባራቸው አቤት አቅራቢው ለማን ያቀርባል የሚለው ነገር በደንብ ቢታይ። ከየት ነው የሚመደበው የሚለው ነገር ግልጽ አላገኘው። ወረቀት አለ፣ ስቴሽን አለ፣ ዋተበር ወዘተ የመሳሰሉ ነገሮች አሉ። ወረዳ ፍርድ ቤት እንዲደግፍ የተቀመጠ ነገር አለ። እሱ ላይ ግልጽ ማስቀመጥ ድሮ ለምሳሌ እየገዛን ሁሉ ማቴሪያል ሁሉ እንሰጥ ነበር ለማህበራዊ ፍርድ ቤቶችና ዞሮ ዞሮ ትንሽ አበዛ በጣም ይቅርታ። አዋጁ ግን ጊዜ ሳይሰጠው በከተማም በቀጠርም ተለይቶ ቢጸድቅ ጠቀሜታው እጅግ የጎላ ነው የሚል ሐሳብ አለኝ። በጣም